ድሬክ በቅርቡ ያወጣውን አይስማን የተሰኘ አልበምና ኬንድሪክ ላማር በዚህ የሰጠውን ምላሽ ወይም ዝምታ በዝርዝር ያብራራል። ሙሉ ቪዲዮውን ይዘት በአማርኛ ተርጉሜ በጽሁፍ እንደሚከተለው አዘጋጅቼዋለሁ። አማጁስ ነኝ፣ አብራችሁን ቆዩ። የኬንድሪክ ላማር ምላሽ ለድሬክ አይስማን አልበም ዲስትራኮች። የዝምታው ኃይል። ድሬክ በአንድ ሌሊት 3 አልበሞችን በአንድ ላይ በመልቀቅ የቶሮንቶን የሲኤን ታወር እንደ ትልቅ ወንበዴ ተቆጣጥሮታል። በአይስማን አልበም ላይ ያሉትን አብዛኞቹን ዘፈኖች ኬንድሪክ ላማርን ለመስደብና ለማጥቃት ተጠቅሞባቸዋል። የኬንድሪክን የዘፈን ስርጭት ቁጥሮች፣ የካምፕተንን በጎ አድራጎቶችን እና ምስሉን ሁሉ በትችት አወርዶታል። ነገር ግን ኬንድሪክ እስካሁን አንድም ቃል አልተናገረም። በማህበራዊ ሚዲያ ምንም አልለጠፈም። ይህ ፍጹም ዝምታ አሁን ሂፕሆፕ ዓለም ውስጥ ትልቅ ድምጽ ሆኗል። ምክንያቱም ባለፈው ጊዜ ድሬክ ጠንከር ብሎ ሲመጣና ኬንድሪክ ዝም ሲል በስተመጨረሻ የተመለሰው ኢፎሪያ፣ ሚት ዘ ግራምስ እና ናት ላይክ አስ የተባሉ ተከታታይ ዘፈኖችን ይዞ ነበር። ድሬክን በሙዚቃው ኢንዱስትሪ ውስጥ መሳለቂያ አድርጎት ነበር። ይህ የሁለቱ ታሪክና ጠብ መነሻ ነገሩን ለመረዳት ወደ 2011 መለስ ማለት አለብን። በወቅቱ ድሬክ ታዋቂ ኮከብ ሲሆን ኬንድሪክ ደግሞ ገና ታዳጊ ዘፋኝ ነበር። ድሬክ ቴክ ኬር አልበሙ ላይ ለኬንድሪክ ሙሉ እድል ሰጥቶት ነበረ። ነገር ግን በ2013 ኬንድሪክ ኮንትሮል በተሰኘ ዘፈናቸው ላይ የድሬክን ስም በቀጥታ ጠቅሶ በግጥም እንደሚበልጠውና እንደሚያሸንፈው ተናገረ። ይህንን እንደ ጤናማ ውድድር ብንገልጸውም ድሬክ ግን በበጎ አልተቀበለው። ከዚያን ጊዜ ጀምሮ መካከላቸው ያለው ውጥረት እየገነፈለ መጣ። በ2023 ጄ ኮል እና ድሬክ በሰሩት ዘፈን ራሳቸውንና ኬንድሪክን የዘመናዊ ራፕ ታላቅ ሶስቱ the big three ብለው ጠርተዋቸው ነበር። ኬንድሪክ ግን ይህንን መስመር አላሻገረው። በ2024 like that በተባለ ዘፈን ታላላቅ ሶስት የሚባል ነገር የለም፣ እኔ ብቻ ነኝ ታላቅ there is no big three it's just big me በማለት የጦርነት አዋጅ አወጀ። የ2024ቱ ታላቁ ጦርነት ድሬክ ፑሽ አፕስ፣ ትሬለር ሜድ፣ ፍሪስታይል በሚሉ ዘፈኖች ተመለሰ። ነገር ግን በኦጂዎቹ ዘፋኞች ቱፓክ እና ስኑፕ ዶግ ድምጽ በኤአይ ሰው ሰራሽ አስተዋጽኦ በመጠቀም ኬንድሪክን ሰደበ። ይህ ትልቅ ስህተት ነበር። የቱፓክ ቤተሰቦች ክስ እንዳይመሰርቱ ስላስፈራሩት ዘፈኑን ለማውረድ ተገደደ። በመቀጠል ኬንድሪክ ኢፎሪያ የተሰኘ ባለ 6 ደቂቃ ዘፈን በመልቀቅ የድሬክን ማንነትንና ባህል በጥልቀት ቀነሰ። ድሬክም በፋሚሊ ማተርስ በመመለስ ኬንድሪክን ቤተሰብ ጥቃት ከሰሰ። ነገር ግን የ20 ደቂቃ በኋላ ኬንድሪክ ሚት ዘ ግራም የተባለውን ዘፈን ለቀቀ። ይህ ዘፈን የተጻፈው ለድሬክ ወላጆች ሲሆን ድሬክ ሌላ የተደበቀ ልጅ እንዳለውና በሴቶች ዝውውር ውስጥ እንደሚሳተፍ የሚሰብክ ነበር። ከዚያም ናት ላይክ አስ የተሰኘውንና ድሬክን የህፃናት አስነዋሪ ወይም ፔዶፋይል ብሎ በመጥራት ታላቅ ዘፈን አመጣ። ይህ ዘፈን በጣም ተወዳጅ በመሆኑ በመላው ዓለም ተሰራጨ። ድሬክ The Hard Part 6 በሚል ዘፈን ክሱን አስተባብሎ ለመከላከል ይሞክርም፣ አልተሳካለትም። የኬንድሪክን ሙሉ የበላይነት ኬንድሪክ በሎስ አንጀለስ ባደረገው ኮንሰርት ላይ ናት ላይክ አስ የተባለውን ዘፈን በአንድ ሌሊት 6 ጊዜ ደጋግሞ ዘፈነው። በ2025 በ67ኛው ግራሚ አዋርድስ ላይ ይህ ድሬክ ስድብ ዘፈን ለዓመቱ ምርጥ ዘፈን ተጨምሮ 5 ሽልማቶችን አሸነፈ። በመቀጠልም ሱፐር ቦል 59 ሃፍ ታይም ትዕይንት ላይ በ120 ሚሊዮን ህዝብ ፊት አቀረበው። ይህ በሂፕሆፕ ታሪክ ውስጥ አንድ ዘፋኝ በህዝብ ፊት የደረሰበት ትልቁ ሽንፈት ነው። ለድሬክ የድሬክ የህግ ክስና የአይስማን መምጣት ድሬክ ራሱን ከሽንፈት ለማዳን የራሱን ሙዚቃ በስርጭት UMG ናት ላይክ አስ የሚለውን ዘፈን አራምዳቸዋል በሚል ከሰሰ። ነገር ግን ክሱ በጥቅምት 2025 ውድቅ ተደረገ። በስተመጨረሻም በሜ 2026 ድሬክ 43 ዘፈኖችን የያዙ 3 አልበሞችን አይስማን፣ ሜድ ኦፍ ኦነር፣ ሀቢብቲ በአንድ ጊዜ ለቀቀ። ድሬክ በአዲሱ አልበም ኬንድሪክን የሰደበባቸው 7 ነጥቦች። አንደኛ፣ የአስማተኛው ስድብ አሜክ ደም ፔይ። ኬንድሪክ የዘፈን ስርጭት ቁጥሮቹን ውሸት ቦትስ አሳድጓል፣ አሁን ግን ቁጥሮቹ ጠፍተዋል ይላል። 2 የሙዚቃ ብቃት ትችት ኢንደስት ከስድብ ዘፈኖች ውጪ የኬንድሪክ ሌላው ሙዚቃ ተደማጭነት የለውም ይላል። 3 የቁመት ቀልዶች 1am አልባኒ ኬንድሪክን በጣም አጭር ከሆነው የኤንቢኤ ተጫዋች ሙክሲ ቦክስ ጋር ያነጻጽረዋል። 4 የአክቲቪዝም ውሸት የኬንድሪክ አድናቂዎች የጥፋተኝነት ስሜት የሚሰማቸው ነጭ ልጆች ናቸው እንጂ ጥቁሩ ማህበረሰብ አይደለም። በካምፕተን የሚደረገው እርዳታ ለታዋቂነት ብቻ ነው ይላል። 5 በጉጉት ወይም ኦውል ምሳሌ ኬንድሪክ በቪዲዮ ላይ የተጠቀመበትን የድሬክን የጉጉት አርማ መልሶ የኔ የበላይነት መገለጫ ነው በማለት የበላይነት መገለጫ ነው ለማለት ይሞክራል። 6 የህግ ክስ ማብራሪያ ቢስ ኦን ዘ ቴብል እኔ ከሰስኩት ተቋምን UMG እንጂ ዘፋኝ አይደለም ይላል። 7
የምዕራብ ባህር ዳርቻ ዌስት ኮስት ጥቃት። የኬንድሪክ የሙዚቃ አዘጋጅ ዲጄ መስታርድ ከኔ ጋር ከሰራ በኋላ ምንም ስኬታማ ዘፈን የለውም ይላል። ድሬክ በአዲሱ አልበሙ በቴክኒክ ደረጃ በጥሩ ሁኔታ ቢዘፍንም በታሪክ ናሬቲቭ ደረጃ ግን አሁንም ተሸናፊ ነው። ምክንያቱም ድሬክ አሁንም ስለ ኬንድሪክ ማውራቱ እየቆሰለው መሆኑን ያሳያል። አሸናፊው ኬንድሪክ ግን ምዕራፉን ዘግቶ በአዲሱ ጂኤንኤክስ አልበሙና በጉብኝቱ ላይ ትኩረት አድርጓል። ኬንድሪክ ለድሬክ አዲስ አልበም መልስ አለመስጠቱ ራሱ ትልቅ ምላሽ ነው። ምክንያቱም ዝምታው ድሬክ ራሱ ከራሱ ጋር ብቻ እንዲያወራ ያደርገዋል። እናንተስ ምን ታስባላችሁ? ኬንድሪክ ምላሽ ይሰጥ ይሆን ወይስ በዝምታ ይቀጥላል? አማን ጁስ ነኝ፣ የሂፕ ሆፕ አክቲቪስት።